most students confuse who and whom ነው። አብዛኛው ተማሪ ግራ የሚጋባ ሁና ሁምን አጠቃቀማቸውን ባለማወቅ ነው ጥያቄ ላይ የምንሸወደው ማለት ነው። ስለዚህ ባየነው መሰረት እንግዲህ ሁና ሁም በስፖክን ጊዜ ኢንተርቼንጀብል ቢሆንም እንኳ sometimes በሁ ፈንታ ሁምን ብንጠቀምም እንኳ ነገር ግን በግራመር ላይ ግን ሁና ሁም በጣም ልዩነት አላቸው ማለት ነው ባየነው መሰረት። ስለዚህ ይሄን ቪዲዮ በደንብ ስለተረዳንኛ ይሄንን ጥያቄ መስራት በጣም ቀላል ነው ማለት ነው። አንደኛውን ጥያቄ ዘማን ብላንክ helped me is my teacher ይላል። የረዳይ ሰውዬ መምህሬ ነው። ስለዚህ በዚህ አረፍተ ነገር ውስጥ ሁ ነው ሁም የሚገባ ብለን ስንጠይቅ ዘማን የሚለው ሳብጀክት ነው። ከዛስ helped የሚል ቨርብ አለ ማለት ነው። ሶ በጣም ቀላል ነው ማለት ነው ይሄን መመለስ። መልሳችን ማለት ነው the answer is A ይሆናል ማለት ነው። ሁ ሰላም ተማሪዎች እንዴት አላችሁ? እንኳን ወደ ኢኮሊንግ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ የምንማረው ሁ ቨርሰስ ሁም ነው። እንደተለመደው ባጭሩ ለማሳየት እሞክራለሁኝ። ሰው ቪዲዮን ከመጀመሪያ እስከ መጨረሻ በትዕግስት ተከታተሉ። እጅግ በጣም ተጠቀሙታላችሁ። ሌትስ ጎ ወደ ትምህርታችን። ሁ ቨርሰስ ሁም። what is the who what is the whom? ሁ ምንድነው? ሁም ምንድነው? ተማሪዎች እስቲ መጀመሪያ ጥያቄ ልጠይቃችሁ እስቲ። the man who called me is my friend የደወለልኝ ሰውዬ ጓደኛ ነው። ሰው በዚህ ላይ the man who called me is my friend instead of whom አያችሁ በሁ ፈንታ ሁምን መጠቀም ይቻላል ወይ ነው ጥያቄው። እሺ ይሄን ጥያቄ ያዙና የሁለቱን ልዩነት በደንብ ካየን በኋላ መልሱን በጋራ እንሰራዋለን። የመጀመሪያው what is the who ነው። who is used for the person doing the action or subject ነው። ሁን የምንጠቀመው ለፐርሰን ነው ወይም ለሰው ነው። ነገር ግን the door of the action ነው ድርጊት አድራጊ ነው ወይም ሳብጀክት ነው ባለቤትነትን ነው የሚያመለክተው ማለት ነው። ስለዚህ ምን ማለት ነው? ድርጊቱን የሚያደርገውን ሰው ለመግለጽ ይገባል ማለት ነው። for example the boy who won the prize is happy ነው። ሽልማቱን ያሸነፈው ልጅ ደስተኛ ነው። ስለዚህ the boy የሚለው ሳብጀክት ነው። ከዛን ሁን እናስገባለን ከሁ በፊት ሳብጀክት ስላለ ከዛ ወን የሚለው ቨርብ ነው። ሶ ፎርማችን አሟልቷል ማለት ነው። why because the formula of who subject plus who plus verb ነው። ስለዚህ አረፍተ ነገራችን ትክክል ነው ማለት ነው። ሁለተኛው ጋር what is the whom ነው። whom ምንድነው? who is used for the person receiving the action or object ነው። whom ምንለው ደግሞ receiver of the action ነው። ድርጊት ተቀባይ ነው። ኦብጀክት ነው ወይም ደግሞ ተሳቢ ነው። እንደ ተሳቢ ነው የሚያገለግለን ማለት ነው። ድርጊት የሚፈጸምበትን ሰው ነው ለመግለጽ ነው የሚገባው። for example the girl whom I meet was kind ያገኘሁት ልጅ ደግ ነበረች ነው። ስለዚህ the girl የሚለው እንደ ሳብጀክት ሳይሆን እንደ ኦብጀክት ወይም ደግሞ እንደ ተሳቢ ነው የተጠቀምነው ማለት ነው። ስለዚህ the formula of whom subject አለ ፕላስ whom አለ ፕላስ ሳብጀክት አለ አይ የሚለው ማለት ነው ፕላስ ቨርብ አለ ሚት የሚለው። ስለዚህ ፎርማችን ያሟላል። ፕላስ ቱ ዛት ደግሞ receiver of the action ወይም ኦብጀክቱን ተሳቢውን ግሱን ኢንዲኬት ስለሚያደርግልን whom ልንጠቀም ቻልን ማለት ነው። ስለዚህ ይሄን በዚህ መንገድ ካየ ኩዊክ ትሪክ አለ እዚህ ጋር he እኩል ነው who him እኩል ነው who ምን ማለት ነው? replace with he or they if it makes sense use who which means ምን ማለት ነው? ሂንና ዘይን በአንድ አረፍተ ነገር ውስጥ ሂንና ዘይን ተክተን ሪፕሌስ አድርገን ተክተን አረፍተ ነገሩ ወይም ሰንተንሱ ሴንስ የሚሰጥ ከሆነ ትክክል የሚሆን ከሆነ
ሁን መጠቀም እንችላለን እንደማለት ነው። ሂም እኩል ነው ሁም ማለት ደግሞ ምን ማለት ነው? the replace with him or them if it makes sense use who that means አንድ አረፍተ ነገር ላይ him or them by the way him ማለት የሂ ኦብጀክት ነው them ማለት ደግሞ የዘ ኦብጀክት ነው so him or ዘምን በአንድ አረፍተ ነገር ውስጥ ተክተን ሪፕሌስ አድርገን አረፍተ ነገራችን ትክክል የሚሆን ከሆነ ወይ ደግሞ ሴንስ የሚሰጠን ከሆነ ሁምን መጠቀም እንችላለን ነው። በኤግዛምፕል ስናየው የበለጠ ግልጽ ይሆንልናል። who called you ያችሁ who called you ማን ደወለልህ? ሶ ሳብጀክቱን ነው ኢንዲኬት የሚያደርገው ማለት ነው። ከዛ መልሳችን ምንድነው? he called you እናለን። he called you አያችሁ በሁ ፈንታ ማን ተጠቀምን? ሂን ተጠቀምን ማለት ነው። ሂ ሳብጀክት ተጠቀምን አያችሁ ሂን። ስለዚህ እሱ ደወለልን ባለቤቱን አወቅነው ማለት ነው። እሱ ደወለልን አለ። ሁም ላይ ደግሞ ስናይ whom did you call ለማን ደወልክ? ሪሲቨር ኦፍ ዘ አክሽን ኦብጀክቱን ነው ተሳቢውን ነው ኢንዲኬት የሚያደርገው whom did you call ስንል ማለት ነው። ስለዚህ መልሳችን ምንድነው? I called him እናል አያችሁ በሁም ፈንታ ማን ተጠቀም? ሂምን ተጠቀም። ሂም ማለት ኦብጀክት ነው የሂ ኦብጀክት ማለት ነው። ስለዚህ ለሱ ደወልኩ አያችሁ ለሱ ደወልኩ ድርጊት ተቀባዩን አወቅነው ማለት ነው። ስለዚህ የሁለቱ ልዩነት በዚህ መንገድ ነው መረዳት የሚያስፈልገው። አንድ ነገር ደግሞ ነግራችሁ ማለፍ የምፈልገው ምንድነው? በስፖክን ጊዜ ኮሙኒኬት ስናደርግ ሞር የምንጠቀመው አድቫንስድ የሆነው የትኛው ነው? ይሄን መለየትም አስፈላጊ ነው። whom is the grammatically correct in some situation but in modern spoken English most native speakers usually use who ነው። አያችሁ አብዛኛው ንግግራቸው ውስጥ በሁም ፈንታ ሁሉ ልንጠቀም እንችላለን sometimes ነገር ግን ሁምን ግን ማለት ኢንተርቼንጀብል ናቸው ነው በስፖክን ጊዜ። ነገር ግን ግራመር ላይ ግን በጣም ልዩነት አላቸው እንዳየነው ልዩነት አላቸው ግራመር ላይ ስንጠቀማቸው። ስለዚህ ሁምን ግራማቲካሊ ኮሬክት ነው ማለት ነው። ግራማቲካሊ ላይ ብቻ ነው ሁምን የምንጠቀመው ነው። ነገር ግን ኔቲቭ ስፒከሮች ግን ኦልዌይስ የሚጠቀሙት ግን ምንድነው? ሁን ነው። አይ ቲንክ 90% ምናምን ሁን ነው ኮሙኒኬት ላይ የምንጠቀመው ማለት ነው። ስለዚህ ይሄንን ልዩነት ማወቅ ያስፈልጋል ማለት ነው። ሶ የመጨረሻው እንግዲህ ተማሪዎች ኪውዝ አለ ማለት ነው። ከዛ በፊት መጀመሪያ የጠየኳችሁ ጥያቄ ነበረ። እሱን እስቲ መልሰን እንላ። ጥያቄው ምን ነበረ? the man who called me is my friends እንግዲህ instead of whom ምንድነው? የደወለልኝ ሰውዬ ጓደኛዬ ነው የሚለው። ስለዚህ the man who called me instead of whom ጻፉት፣ እንዲገባችሁ ጻፉት። the man who called me instead of whom ነው ማለት በሁ ፈንታ ሁምን እዚህ ጋር መጠቀም እንችላለን ወይ ነው ጥያቄው። ሶ እንግዲህ ሁ ምንድነው? ሁም ምንድነው? ባየነው መሰረት ሁም ይገባል አይገባም ስንል ሁም አይገባም ነው። why because ኩል የሚለው verb ስለሆነ ሁምን ደግሞ ሳብጀክት ነው እንጂ verb ፎሎ አያደርገውም ማለት ነው። ስለዚህ ማን ይሆናል ማለት ነው? the man who called me is my friend የሚለው ትክክለኛ መልስ ይሆናል ማለት ነው እንጂ በዚህ አረፍተ ነገር ውስጥ ሁምን አንጠቀመው ማለት ነው። ለምን ከተባላችሁ ሁምን ሳብጀክት ነው እንጂ verb ፎሎ አያደርገውም ነው። ሶ እቺን ከመለስኩላችሁ ወደ ኪውዙ እንላለን ማለት ነው። ስለዚህ ኪውዙ choose the correct answer ነው። መልስ ትክክለኛው ነው መልስ መምረጥ ነው። እንግዲህ ተማሪዎች most students confuse you know who and whom ነው። አብዛኛው ተማሪ ግራ የሚጋባ ሁና ሁምን አጠቃቀማቸውን ባለማወቅ ነው ጥያቄ ላይ የምንሸወደው ማለት ነው። ስለዚህ ባየነው መሰረት እንግዲህ ሁና ሁም በስፖክን ጊዜ ኢንተርቼንጀብል
ቢሆንም እንኳ ሰምታይምስ በሁ ፈንታ ሁምን ብንጠቀምም እንኳ ነገር ግን በግራመር ላይ ግን ሁና ሁ በጣም ልዩነት አላቸው ማለት ነው ባየነው መሰረት። ስለዚህ ይህን ቪዲዮ በደንብ ስለተረዳንኛ ይሄንን ጥያቄ መስራት በጣም ቀላል ነው ማለት ነው። አንደኛውን ጥያቄ the man blank helped me is my teacher ይላል። የረዳይ ሰውዬ መምህሬ ነው። ስለዚህ በዚህ አረፍተ ነገር ውስጥ ሁ ነው ሁም የሚገባ ብለን ስንጠይቅ the man የሚለው ሳብጀክት ነው። ከዛስ helped የሚል ቨርብ አለ ማለት ነው። ሶ በጣም ቀላል ነው ማለት ነው ይሄን መመለስ። መልሳችን ማለት ነው the answer is A ይሆናል ማለት ነው። ሁ ይሆናል። ለምን ከተባለ the man የሚለው ሳብጀክት ስለሆነ the door of the action ስለሆነ እንዲሁ ደግሞ helped የሚል ቨርብ ፎሎ ስላደረገው ሁም እንጠቀማለን። ፕላስ ቱ ዛት ደግሞ ቅድም ባየነው መሰረት በሁ ፈንታ ሂን መጠቀም ስለምንችል ለምሳሌ he helped me አያችሁ ማለት እንችላለን። he helped me ብዬ መቀየር ስለምንችል ሁ መልሳችን ይሆናል ማለት ነው። ሁለተኛው ደግሞ the student blank I invited come early። እንግዲህ ተማሪዎች the student የሚል ሳብጀክት አለ፣ ከዛ I የሚል ሳብጀክት አለ፣ invited የሚል ደግሞ ቨርብ አለ። ስለዚህ ይሄ ኢንዲኬት የሚያደርገው ምንድነው? the student blank I invited come early የጋበዝኩት ተማሪ ቀድሞ መጣ ነው። ያችሁ receiver of the action object ወይም ደግሞ ታሳቢውን ነው ኢንዲኬት የሚያደርገው። that means ኦብጀክቱን ኢንዲኬት የሚያደርግልን ከሆነ ደግሞ ማንን ነው እንጠቀማለን ያለው? the answer is whom ቢ ይሆናል ማለት ነው። መልሳችን whom ይሆናል። ለምን ከተባለ በሁም ፈንታ ሂምን ኦብጀክትን ስለምንጠቀም that means I invited him ማለት ይቻላል። አያችሁ I invited him ማለት ይሄ ኦብጀክቱን ስለተጠቀምን ማለት ነው። ስለዚህ ይሄን ስንጠቀም አረፍተ ነገራችን ሴንስ ስለሚሰጥ whom መልሳችን ይሆናል ማለት ነው። ተማሪዎች እንግዲህ በጣም ግልጽ እንደሆነላችሁ ተስፋ አደርጋለሁ። የዛሬው ቪዲዮአችን ይሄን ይመስል ነበር። ቀጣይ ቪዲዮ እንዳይረዝምብኝ ነው አምስቱን ያልሰራውላችሁ። ሪላቲቭ ፕሮናውኖች 5 ናቸው። ባይዘው አምስቱንም ሪላቲቭ ፕሮናውኖች ፎርማቸውን ባጭሩ ማለት ነው ለምን እንደምንጠቀማቸው ባጭሩ እሰራላችኋለሁ። ለዛሬው ግን ሁለቱን ያቀረብኩላችሁ ቪዲዮ እንዳይረዝምብኝ ነው ማለት ነው። ስለዚህ ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ አድርጉት። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው ቻው።